ዳር አይኖረኝም ዛሬ የእረፍት ቀኔ ነው በማለት መልእክት ያስተላለፈችበት ቪዲዮ በተለያዩ ማህበራዊ ሚዲያዎች ላይ እየተዘዋወረ ነው። እንዲሁም ያስቀየመቻቸውንም ሰዎች በሙሉ ይቅርታ ጠይቃለች። አንድ ሰው በውጪ በሚታየው የደስታ ህይወት ውስጥ ምን ያህል ስቃይና ጫና ሊኖርበት እንደሚችል ያስገነዝባል። በተለይም ወጣቶች ላይ እየደረሰ ያለው የስነ ልቦና ጫናና የተስፋ መቁረጥ ስሜት ምን ያህል አደገኛ እንደሆነ የቡኒ የዛሬ ህልፈት ለብዙዎች ትልቅ ትምህርት የሚሰጥ ነው። ኢትዮጵያ የወጣቶች ሀገር ናት ይባላል። ከ70% በላይ የሚሆነው ህዝባችን እድሜው ከ30 ዓመት በታች ነው። ነገር ግን ከዚህ ጉልበትና ተስፋ በስተጀርባ አንድ አደገኛ ጥላ እያንዣበበ ነው። ጥናቶች እንደሚያሳዩት በሀገራችን የራስን ህይወት የማጥፋትና ለከፋ ተስፋ መቁረጥ የመጋለጥ እድል በወጣቶች ዘንድ በከፍተኛ ሁኔታ እየጨመረ ነው። ዛሬ የምንነጋገረው ስለ ቁጥሮች ብቻ አይደለም፣ ስለ ጠፉ ህልሞችና በዝምታ ስለሚሰቃዩ ወንድሞቻችንና እህቶቻችን ነው። የቡኒ ህልፈት የብዙዎችን ልብ የሰበረና እጅግ የሚያሳዝን ነው። በዙሪያዋ ሰዎች እያሉ ህመሟን አልተረዷትም። በተለይ ደግሞ በማህበራዊ ሚዲያ በተለይ በቲክቶክ ገጿ ላይ ራሷን እንደምታጠፋ ተስፋ እንደቆረጠችና የመጨረሻ የስንብት ቪዲዮዋ እንደሆነ በገለጸችበት ቪዲዮ ላይ የተሰጡ አስተያየቶች እጅግ የሚያሳምሙ ናቸው። በርቺ በይቀጢ የሚሉና የሚገፋፉ መልእክቶችም ተስተውለዋል። ይህ እጅግ የሚያሳፍርና የሚያሳዝን ነው። በቪዲዮ ላይ እንደሚታየው ከኋላ የተንጠለጠለ ገመድ ይታያል። ይህ እጅግ አስደንጋጭ ነው። ምናልባት ለብዙዎች ለቪዲዮ ለኮንተንት ወይንም ደግሞ ለይዘት ይህንን ቪዲዮ የሰራች ሊመስላቸው ይችላል። ይህቺ ወጣት ግን በተስፋ መቁረጥ ውስጥ ሆና ለመጨረሻ ጊዜ የሰራችው የስንብት ቪዲዮ ነበረ። በኢትዮጵያ የጤና ጥበቃ ሚኒስቴርና ተያያዥ የጤና ተቋማት ያደረጓቸው ጥናቶች እንደሚያመለክቱት ራስን ማጥፋትና የአእምሮ ጤና እክሎች በወጣቱ ማህበረሰብ ላይ እያደረሱ ያለው ጫና እየጨመረ መጥቷል። ምንም እንኳን ዝርዝር የቁጥር መረጃዎች በየዓመቱ ቢለያዩ ዋናዎቹ የጥናት ግኝቶች ግን የሚከተሉት ናቸው። በሀገር አቀፍ ደረጃ የተደረጉ የአእምሮ ጤና ዳሰሳዎች እንደሚያሳዩት ከፍተኛ ቁጥር ያላቸው ወጣቶች ለድብርትና ለጭንቀት የተጋለጡ ናቸው። ይህ ችግር ራስን ለማጥፋት ለሚደረገው ሙከራ ዋነኛው መንስኤ እንደሆነ ይጠቀሳል። ጥናቶች እንደሚያሳዩት በአእምሮ ጤና ጫና ውስጥ ያሉ ሰዎች ማህበራዊ መገለልን በመፍራት ወደ ጤና ተቋማት ሄደው እርዳታ ከመጠየቅ ይልቅ ችግሩን በውስጣቸው Duguguf ya'u Cabsa, cabsa, cabsa Kacaku Wami wadagale Mumesamale Akanatinisu Nimetua Kadir magogaratu Kichura chisisu Wami wadagale Mumesamale Akanatinisu Nimetua Kadir magogaratu Kichura chisisu yeroo gaarii qabaadha jechaan qabu bakka anaaf kun guyyaa dhumaati guyyaan boqonnaa koos har'adha isin jaalladha yeroo gaarii qabaadha ትዳር አይኖረኝም ዛሬ
የእረፍት ቀኔ ነው በማለት መልእክት ያስተላለፈችበት ቪዲዮ በተለያዩ ማህበራዊ ሚዲያዎች ላይ እየተዘዋወረ ነው። እንዲሁም ያስቀየመቻቸውንም ሰዎች በሙሉ ይቅርታ ጠይቃለች። አንድ ሰው በውጪ በሚታየው የደስታ ህይወት ውስጥ ምን ያህል ስቃይና ጫና ሊኖርበት እንደሚችል ያስገነዝባል። በተለይም ወጣቶች ላይ እየደረሰ ያለው የስነ ልቦና ጫናና የተስፋ መቁረጥ ስሜት ምን ያህል አደገኛ እንደሆነ የቦኒ የዛሬ ህልፈት ለብዙዎች ትልቅ ትምህርት የሚሰጥ ነው። ኢትዮጵያ የወጣቶች ሀገር ናት ይባላል። ከ70 በመቶ በላይ የሚሆነው ህዝባችን እድሜው ከ30 ዓመት በታች ነው። ነገር ግን ከዚህ ጉልበትና ተስፋ በስተጀርባ አንድ አደገኛ ጥላ እያንዣበበ ነው። ጥናቶች እንደሚያሳዩት በሀገራችን የራስን ህይወት የማጥፋትና ለከፋ ተስፋ መቁረጥ የመጋለጥ እድል በወጣቶች ዘንድ በከፍተኛ ሁኔታ እየጨመረ ነው። ዛሬ የምንነጋገረው ስለ ቁጥሮች ብቻ አይደለም፣ ስለ ጠፉ ህልሞችና በዝምታ ስለሚሰቃዩ ወንድሞቻችንና እህቶቻችን ነው። የቦኒ ህልፈት የብዙዎችን ልብ የሰበረና እጅግ የሚያሳዝን ነው። በዙሪያዋ ሰዎች እያሉ ህመሟን አልተረዷትም። በተለይ ደግሞ በማህበራዊ ሚዲያ በተለይ በቲክቶክ ገጿ ላይ ራሷን እንደምታጠፋ ተስፋ እንደቆረጠችና የመጨረሻ የስንብት ቪዲዮዋ እንደሆነ በገለጸችበት ቪዲዮ ላይ የተሰጡ አስተያየቶች እጅግ የሚያሳምሙ ናቸው። በርቺ በይቀጢ የሚሉና የሚገፋፉ መልእክቶችም ተስተውለዋል። ይህ እጅግ የሚያሳፍርና የሚያሳዝን ነው። በቪዲዮ ላይ እንደሚታየው ከኋላ የተንጠለጠለ ገመድ ይታያል። ይህ እጅግ አስደንጋጭ ነው። ምናልባት ለብዙዎች ለቪዲዮ ለኮንተንት ወይንም ደግሞ ለይዘት ይህንን ቪዲዮ የሰራች ሊመስላቸው ይችላል። ይህቺ ወጣት ግን በተስፋ መቁረጥ ውስጥ ሆና ለመጨረሻ ጊዜ የሰራችው የስንብት ቪዲዮ ነበረ። በኢትዮጵያ የጤና ጥበቃ ሚኒስቴርና ተያያዥ የጤና ተቋማት ያደረጓቸው ጥናቶች እንደሚያመለክቱት ራስን ማጥፋትና የአእምሮ ጤና እክሎች በወጣቱ ማህበረሰብ ላይ እያደረሱ ያለው ጫና እየጨመረ መጥቷል። ምንም እንኳን ዝርዝር የቁጥር መረጃዎች በየዓመቱ ቢለያዩም ዋና ዋናዎቹ የጥናት ግኝቶች ግን የሚከተሉት ናቸው። በሀገር አቀፍ ደረጃ የተደረጉ የአእምሮ ጤና ዳሰሳዎች እንደሚያሳዩት ከፍተኛ ቁጥር ያላቸው ወጣቶች ለድብርትና ለጭንቀት የተጋለጡ ናቸው። ይህ ችግር ራስን ለማጥፋት ለሚደረገው ሙከራ ዋነኛው መንስኤ እንደሆነ ይጠቀሳል። ጥናቶች እንደሚያሳዩት በአእምሮ ጤና ጫና ውስጥ ያሉ ሰዎች ማህበራዊ መገለልን በመፍራት ወደ ጤና ተቋማት ሄደው እርዳታ ከመጠየቅ ይልቅ ችግሩን በውስጣቸው